ይሄ ስዊዘርላንድ ወይን ሆላንድ ወይን ደግሞ ኔዘርላንድ አይደለም። የት ነው ብላችሁ ከጠየቃችሁን አዋሳ ነው። በመዲናችን አዋሳ የሚገኘው ሜይን ካምፓስ ውስጥ ነው የምንገኘው። እንግዲህ ፍሬሾች ወደ ግቢያችን የምትመጡት እያንዳንዱን ፕሮሰስ የምታገኙት በዚህ ቪዲዮ ስለሆነ ይህንን ቪዲዮ ላይክ በማድረግ ጀምሩት። ኑ ተከተሉን። የኮሪደር ሀሳብ ሳይጠነዘዝ በፊት በኮሪደር ያሸበረቀችው ሜይን ካምፓስ ውስጥ ነው የምንገኘው። ትልቁ አፍሪካ አዳራሽ ይባላል። በግቢያችን የሚገኝ ፍሬሽ ተማሪዎች ግቢ ሲገቡ መጀመሪያ የምትመሰገቡበት ሴክሽናችሁ የምታውቁበትና አይዲ የምትወስዱበት ይሄ ነው። ከዚህ በኋላ የምናሳያችሁ ደግሞ ወደ ውስጥ የሚገኘውን ቦታ ነው። እንግዲህ አሁን ሜይን ካምፓሱን ምን እንደሚመስል እያንዳንዱን እያሳያችሁ ነው። አፍሪካ አዳራሽ አሳይቻችኋለሁ። ከዚህ ቀጥሎ ያለው ደግሞ የሆነ ቦታ አሳያችኋለሁ። ይሄ መንገድ የት ነው? ይሄ ቦታ እንግዲህ ሜይን ካምፓስ ውስጥ ነው የሚገኘው። ሜይን ካምፓሳችን ልክ እንደገባን 300 ሜትር ላይ ርቀት ላይ የሚገኝ ቦታ ነው እና እንደምታዩት ኳስ ሜዳ ነው። ኳስ ለምትወዱት ኳስ አፍቃሪያን ከትምህርትም ውጪ እንግዲህ በኳስ በስፖርት ራሳችን እናብቃቃለን ካላችሁ ኳስ ሜዳ ወይም ስፖርት ቦታ ነው እዚህ የምናገኘው። ሰፊ ነው ቦታው። ወደ ላይ ደግሞ የሴቶች ዶርም ይታያል። እዛ ጋር ዋይት ሃውስ ማለት ነው። ደስ የሚል ቫይብ አለው። ሳር በሳር ሆኗል፣ ይስተካከላል። እናንተ ስትመጡ ፍሬሾቹን እየጠበቀ ነውና በቅርቡ መታችሁ ይሄንን ግቢ እንደምታዩት ልክ ግቢ እንደገባችሁ የት ነው የምንጫወተው ካላችሁ እዚህ ስለሆነ ይሄንን ቪዲዮ በደንብ ሴቭ አድርጉት። ከቻላችሁ ደግሞ ኖት ያዙት፣ ብዙ ነገር ስለማሳያችሁ ማለት ነው። እና ስቲል ተከተሉ፣ የትም አትሄዱ።
እኔ ቀለም አይደለም ኦልሞስት ግን ምንም አይደለም ትምህርትን ወደዋለሁ ግን የት ነው ማጠናው የት ነው ማነበው አሪፍ ስፔስ አለው እንደ ሐዋሳ ዩኒቨርሲቲ ብላችሁ ጥያቄ ሆኖባችሁ ይሄው አለው ላችሁ ላሌ ትልቁ ላይብረሪ ቴክኖ ተብሎ ታወቃልና ቴክኖ ላይብረሪ ውስጥ ማይገኝ ነገር የለም ዋይፋይ ይገኛል ከፈለጋችሁ ኮምፒውተሮች ቤቶች ይገኛሉ ዲጂታል የሆነ ላይብረሪ አለው ውስጡ በጣም ደስ የሚል ቫይብ አለው እሱን ከቻልኩ አሳያችኋለሁ ቤሌማ ፍሬሾቹ በጣም እንደናፈቃችሁ ተስፋ አረጋለሁ ሜን ግቢ ወይም ደግሞ ሐዋሳ ግቢ የተመደባችሁ መች እንሄዳለን እንዴት እናያለን ግቢ ምን ይመስላል የሚለው ሐሳባችሁ እንደሆነ ይገባኛል እኔ ፍሬሽ ሆኜ ግቢ ሲመጣ የተሰማኝ ስሜት ስለነበር ማለት ነው እንደናንተ እድለኛ ሆኜ ግቢውን ማየት አልቻልኩም ግን ይሄ ግቢያችን ውስጥ የሚገኝ በጣም አሪፍ ቦታ ብዙ ሰዎች ባክተራ ብሎት የሚጠሩት ነው ለምን እንዳሉት ግን ኛ ይገባንም መናፈሻ ቦታ ነው እንግዲህ የኮሪደር ሀሳብ ሳይጠነዘዝ በፊት በኮሪደር ያሸበረቀችው ሜን ካምፓስ ውስጥ ነው የምንገኘው ሜን ካምፓስ ብዙ ነገሮች አሉ በጣም ሰፊ ነው ወፎች አሉት ለወፎች ራሱ በጣም ምቹ የሆነ ቦታ ነውና እዚህ ጋር ሆናችሁ ማጥናት ትችላላችሁ ጓደኛችሁ ጋር ቁጭ ማለት ትችላላችሁ ቤተሰቦች ወደ ግቢ ተማሪ ስለልኩ ምንም አትጨነቁ የግቢ ደህንነት የሚያሳስብ አይደለም በጣም አሪፍ ግቢ ነው በጣም የወደድኩት ሱስ የሆነችብኝ ግቢ ነው ለትምህርት መጥቼና ካምፓሳችን ከላይ እስከ ታች ያለውን እናሳያችኋለን እንግዲህ ሐዋሳ ዩኒቨርሲቲ 7 ካምፓሶች አሉት አራቱ በከተማ በሐዋሳ ውስጥ ነው የሚገኙት ማለት ነው ከነዚህ ሜን ካምፓስ ይሄ ነው ቴክኖ ካምፓስ የሚባለው ደግሞ ከዚህ ቀጥሎ ይገኛል ማለት ነው ዛሬ አላማዬ ለመጣውበት ምክንያት እናንተን ግቢው ማሳያት ስለሆነ ሐዋሳም እንደሚመስል እንዳያሰግራችሁ ነው የት ነው ምናምን ብላችሁ እንዳትጨነቁ ነው ስትመሰገቡ ዶርም ስትገቡ መንገዱ እንዴት ብላችሁ ለማወቅ እንግዲህ ይሄ ቪዲዮ በቂ ነው ብዬ አስባለሁ በደንብ ታያላችሁ ቪዲዮን ይባካችሁ ላይክ አድርጉት አሁን ቪዲዮን ላይክ ብታደርጉት ምንድነው ላይክ አድርጉት ቪዲዮ ብዙ ሰው ጋር ይደርሳል ምንም አይጎዳችሁም ይባካችሁ ላይክ አድርጉት ከተመቻችሁ ደግሞ ሰብስክራይብ ማድረጉን አትርሱት እስከመጨረሻ አብራችሁን ቆዩ አሁን በቀጣዩ ማሳያቸው እዚህ ጋር የሚገኘው ኮምፕሌክስ ስለሆነ ኮምፕሌክስ ምን እንደሚመስል ታይሩን አሳያችኋለሁ መቻችሁ በዚህ መንገድ ስትሄዱ ኮምፕሌክስ ታገኛላችሁ በደንብ እንደምታዩ ተስፋ አረጋለሁ ኮምፕሌክስ ይባላል ኮምፕሌክስ ደግሞ የተማሪ በብር የሚመገቡት ነውና እንግባ ወይስ እንመለስ ይበቃል እስካሁን ያያችሁ አይበቃም ቶል እንግባ
እንግዲህ ተመልካቾቻችን ማን ነው ተማሪዎቻችን እዚህ ግቢ ውስጥ የሚገኘው አሪፍን ቦታ ላይ ነው የምንገኘው የግቢ ስፖርት ቦታ ማለት ነው። ባስኬትቦል መጫወት ከፈለጋችሁ አሪፍ ባስኬትቦል ቦታ አለ፣ እንደው ደግሞ የኳስ ሜዳ ቦታ አለ። እንደምታዩት ተማሪ በአሁን ሰዓት ሞልቷል እየተጫወተ ነው። ከትምህርት ጎን ደግሞ ፈታ ማለት ያስፈልጋል፣ በስፖርት መብቃቃት ያስፈልጋልና ስፖርት እንዲሰሩ ደግሞ አሪፍ ቦታ ላይ የተዘጋጀ ሲሆን ኮርት ብለን ነው የምንጠራው እኛ ሲነሮች። እናንተ ስትመጡ የፈለጋችሁ ብላችሁ መጥራት ትችላላችሁ። እዚህ ጋር ደግሞ ትልቁ የብሔራዊ ኳስ ሜዳ ይገኛል ማለት ነው። እዛ ውስጥ መግባትም ይቻላል። ኳስ ይኖራል በየጊዜው እዛ ውስጥ ፈታ ማለት የምትፈልጉ እንግዲህ እኛ አለንላችሁ። እዚህ ጋር ደግሞ ስፖርት ቦታ ዲጋፕ ጡንቻ ለማውጣት ያስፈልጋል። ማሳየታችን እንደቀጠለ ይሆናል። ተማሪ ሞልቶታል እዚህ ቦታ ደስ ይላል እና መጣችሁ ይሄን ቫይብ እንደምትቀላቀሉ ምንም ጥርጣሬ የለን። ዌልካም ብለን እንቀበላችኋለን። መልካም ጊዜ ይሁንላችሁ። እንቀጥላለን። እና ውዶቼ አሁን ደግሞ ሜን ጌት ትልቁ በሩ መግቢያ ነው የምንገኘው። በሩ እንግዲህ እዚህ ጋር ነው ማለት ነው። ታውቃላችሁ አብዛኛዎቹ በተለይ ደግሞ ፍሬሾች ወደዚህ ግቢ ስትመጡ ይሄኛው ለተማሪ ብዙ ጊዜ የተማሪ መግቢያ አይደለም። መግቢያው የተማሪ ያኛው ቅድም ያሳያቸው ቦታ ነው። በዚህ የሚገቡ ሰራተኞቹና አስተማሪዎቹ ናቸውና እዚህ ጋር ኤድ ኦፊስ ይገኛል። እያንዳንዱ የሚያሳያቸው ይሆናል። ተከተሉኝ እስከ መጨረሻ ብላችሁ ቆዩ። እንግዲህ አሁን እዚህ የሚገኘው የፕሬዝዳንታችን ዋይት ሃውስ ነው ወይም ደግሞ ሄድ ኦፊስ ብለን ነው የምንጠራው። ዋይት ኦፊስ ጋር ነው የምንገኘው። ልክ እንደገባን ብዙ ርቀት ሳንጓዝ ነው የምናገኘው። ወደዛ የምታዩት ደግሞ ሬጂስተር አለው። ሬጂስተራል የአካዳሚካል ኢሹ ላይ የሆነ ነገር ከገጠማችሁ እዛ ጋር ነው የምታገኙ ሬጂስተራል ማለት ነው። እኔ እያንዳንዱን ለማሳየት እየሞከርኩ ነው። እናንተ ግን ሰብስክራይብም ላይክም እያደረጋችሁ አይደለም፣ ታናደዳላችሁ። ግን አድርጉት፣ ምንም አትጎዱምና አድርጉት። እንቀጥላለን። አዋሳ ከታች እስከ ላይ ያለው እያንዳንዱ ምናይ ይሆናል። እስከ መጨረሻ ከኔ ጋር እንደምትቆዩ ተስፋ አደርጋለሁ። እንቀጥል። የምታዩት ህንጻ ደግሞ ዲፓርትመንት ነው ማለት ነው። አብዛኛው ዲፓርትመንት ሐዋሳ ሜን ካምፓስ ውስጥ የሚቆየው ሶሻል ዲፓርትመንት ነው። ስለሱ በዲቴል እንድሰራላችሁ ከፈለጋችሁ ኮሜንት ላይ ስራልን ብላችሁ ጻፉልኝ። እኔ ብዛታችሁን አይቼ የሚሰራላችሁ ይሆናል ማለት ነው። እንግዲህ ዲፓርትመንት ነው። በጣም ደስ የሚል ህንጻ ነው። ወደ ላይ ደግሞ ወንዶች ዶርም ይገኛል። ወደ ወንዶች ዶርም ደግሞ እንሄዳለን፣ ያለውን ነገር እናያለን።
You're